ሌላው ደግሞ በአርሰናል ዙሪያ አርሰናል ሎንግ ቦል ነው የሚያገባው የቆመ ኳስ እንጂ ሌላ ኳስ አያገባም ይባላል። አሁን ለመጀመሪያ ጌም ላይ ከማንቸስተር ዩናይትድ ጋር አርሰናል ሲጫወት ኮርና ተዋጣ፣ ኮርና ገባ። እኔ ተናደድኩት። ለምንድነው ማንቸስተር ዩናይትድ ተከላካዮች ኮርናውን ማይከላከሉት? አንድ ኮርናውን ለምን ማይከላከሉት? ሁለት ደግሞ ኮርናና ፍሪኪክ ሲያገኙ ለምንድነው አርሰናል እንደሚያስጨንቀው ማንቸስተር ዩናይትድ ማስጨነቅ ማይችለው? ኳስ ነው፣ ተጫዋቾች ናቸው። አርሰናል ታዲያ የእግር ኳስ አካል ነው። ፍሪኪክ የእግር ኳስ አካል ነው። ኮርናም የእግር ኳስ አካል ነው። እጅ መወርወርም የእግር ኳስ ፓርት ነው። ስለዚህ አንድ ቲም ዋንጫ ሊበላ ሲሄድ ሁሉንም መንገዶች ተጠቅሞ ለማሸነፍ በሁሉም መንገድ ለመብለጥ ይዘጋጃል። አርሰናል ይሄንን ያደረገው እኔ አርሰናል በዚህ ያገባ በዚህ እና በምን ሊያገባ ነው? ተጫውቶ ያገባል፣ እንትን ያገባል። የኛ ምን ደግፈው ቲማችን ክለቦቻችን ለምንድነው ማያስጨንቁት? ኮርና ለምንድነው ማያገቡት? ፍሪኪክ ለምንድነው ማያገቡት? ለምንድነው ደግሞ ማይከላከሉ ተከላካዮቻችን? እና ይሄ የአርሰናልን ፐርፎርማንስ የቆመ ኳስ ነው ያገቡት ብሎ ለማውረድ መጣር ትክክል አይደለም። በልጠው ጎላቸውን ዘግተው ፍሪኪካቸውን አግኝተው ኮርናቸውን ሲያጠቁ ነው ያገኙት። ፍሪኪክ ከሆነ ደግሞ ተዋጥቶ የሚገባው ኳስ የሆነ ሰው ፋውል ተሰርቶ ነው። ስለዚህ ኢዘር ወይ አታክ ሲያደርጉ ነው ኮርና የሚገኘው ፍሪኪክ የሚገኘው። ስለዚህ ተበልጠው ነው ቲሞችን በልጠው ቲሞች እንዳያገቡ በሮቻቸውን ዘግተው ጎላቸውን ተጠቅመው ጎል አግብተው ነው እያሸነፉ ያሉት። ስለዚህ አርሰናልን ለመብለጥ ከተፈለገ አርሰናል በበለጠባቸው ጉዳዮችም አንድ ቲም መብለጥ አለበት። ዋንጫ መብላት ከፈለገ ካልበለጠ አርሰናል ዋንጫውን ይበላል ማለት ነው። ስለዚህ አሁን ወደፊት ባሉት ጨዋታዎች ቲም መብለጥ ከፈለገ ቻንስ መፍጠር ከፈለገ አርሰናል እንግዲህ ፐርፎርማንሱ እንደዚህ የሚቀጥል ከሆነ ማንቸስተር ሲቲም ማንም ቲም ከነሱ ጋር ለመፎካከር ከፈለገ አርሰናል አሁን ኤክሰል ባረጋባቸው ጉዳዮች ሁሉ ኤክሰል ማድረግ አለበት። ተከላካይ ምርጥ መሆን አለበት። እንደገና ቅጣት ምታቸው መጠቀም አለባቸው። ቅጣት ምቶችን ደግሞ ዲፌንድ ማድረግ መቻል አለባቸው ቲሞች። ካልሆነ አርሰናል በሁሉ ነገር እየበለጠ ነው። ስለዚህ በልጧል፣ ቲሞችን በልጧል። ሁሉንም ክለቦች አሁን ባለው በተደረጉት ጨዋታዎች አርሰናል አንደኛ ነው። በምን በሁሉ ነገር በአጋጣሚም አይደለም፣ በችሎታ በተጠና ጨዋታ እየበለጡ በመቀባበል በልጠው ዲፌንስ በልጠው አታኪንግ በልጠው ነው ያሉት። በቃ በልጠዋል። ምንም ማድረግ አይቻልም። አይዞሽ ገለቴ ምንም ማድረግ አይቻልም። እኔ ማንቸስተር ደጋፊ ነኝ፣ ግን ምንም ማድረግ አይቻልም። ማንቸስተር ላይ ነው በምጮው እንጂ እኔ አርሰናል ላይ ምን አረጉ? አገቡ፣ ኮርና አገቡ፣ ቅጣት ምት አገቡ እና እነ ደሊክት አይከላከሉ፣ ተከላካዮች አይከላከሉ፣ ቴስት አይመቱም፣ እነ ዮሮ አይመቱም፣ እነ ፈርናንዴዝ አይከላከሉም። በቃ መከላከል ካቃታቸው እንግዲህ ያው ተሸነፈን ወጣን። አሁንም እያሸነፉ ይቀጥላሉ።